እቁብ ገብቶ 18000 ድርሃም ወሰዱ ስትባሉ አይ አሁን አያስፈልገኝም አንተ ጋር ይሁን ትሉታላችሁ የማታውቁት ሰው ፎቶ የላችሁ ጫማ ቁጥር የላችሁ ምንም የሌለው ሰው ትላላችሁ እንደው በማረም ውስጥ ይቅጥል ስለም እንደው ሰው ይባላል አሁን ወደ ከዛ ብለው ብላ ብሩን ሰጠችው ልጁን አወራ ነው ማለት ይከመጥላት ታዲያ አይልንገርሽ እሱ ደግሞ ሄዶ መኪና ገዛበት ገባሽ መኪና ገዛበትና ልጁን አናገር ነው አሁን ያለኝ 7000 ድርሃም ነው 7000 ድርሃም ልስጣት ወይ ሲል አይ ሙሉን ስጣት አለው ከዛ ሙሉን ሰጣለ ብሎ በቃ መኪናውን እስኪሸጥ ጊዜ ስጡኝ አለ ስልኩ ሲጮፍ ነው እስካሁን ድረስ ልጅ እናንተ ራሱ ሞኝ ልጅ ይዞ ያለቀሰውን ያለቅሳል የሚባል እናው ምንድነው የምትለው እስካሁን ድረስ ሰው ስትከሱ አሁን ለምሳሌ ሰው በውስጥ መጥፎ ምላሽ መልሶልሽ ወይ ደግሞ እንትን ብሎብሽ ምናምን ማለት ሰው የምትከሽው እሷ እኮ ነው ሰጂ ሲላት ነው ሰጂ ምን እንዳለኝ ታውቂያለሽ ሳሪ እኔ ሚሳቅ ማውርተን ነበር ነው ሰጂ ስትባል አይ አሁን አልፈልገውም ስፈልገው ቀን ጠይቀሃለሁ አለችው ስትፈልገው ቀን መኪና ልገዛበት ነው ሰው ግዛበት ያለችው ሁሉ ነገር አለ አሁን የገብርኤል ልጅ እንደዚህ ስቅስቅ ብለን ታለቅሰው ኖ የገብርኤል ልጅ በተሳሳተ አካውንት ብር አስገብታ ያችኛዋ ጓደኛዋ ደግሞ ልጁን እንዳሰጣት እኔ ቫኬሽን ነኝ ስመጣ ነው ተነጋግረን ትሏለች እቺ ደሞናት ብር አስቀምጥልኝ አለች ይቅርታ ማሴ እኔ እኮ ታዲያ ያኔ እና ይውሰጂ ብር ብሎ እኮ ምንም ሪከርድ ያደርግልኝም እሱ አውቀው እንደዚህ ያለው ኖ እንዴ ባለፈው ሀቡ ቤትም አምነሻል ተይ እንጂ ሀቡ ቤትም ተጀምሯል ይቁጣ እሱ መኪና ልግዛበት ወይ ብሎ እኮ አልጠየቀኝም እሱ ማለት ነው ሳይሳብ ወለድ አለ ምትላልሽ ይቆያልሽ አይደለ ችግር ስፈልግ ትሰጠኛለህ አይደለ ያልሹ ለአንድ ሳምንት እንደዚህ አስቀምጥልኝ አልኩት ማን ነው እንዳይጠፋብኝ ብዬ ነበረ ግን አንቺ ጋር መጥቶ መዳም ብትወስደው ይሻላል ብቻ ያለፈውን ነገር ልመልሰው አልችልም ጻጻት ብቻ ነው አሁን እናቴ ታማ ማለት ነው ለሷ ማሳከሚያ በፊትም ተናግሬያለሁኝ እኔ በጣም የሚገርመኝ ሳሪ ያውልሽ አብዛኞቹ ብራቸው የተበላባቸው ሰዎች መቤቴ ይቅርት በለኝ እናቴ ታማለች ነው የሚሉት የሁላችሁም እናት ናቸው እንደሚታመው ነው ስስጎናቸው ይሄ ነው ብላችሁ መሲ ታዲያ አሁን እሷ ምንድነው የምትለው ልጁ ስልኩን ዘግቷል ስላት ሌላ ቁጥር አለው አለች የሰው ምድ ያለብኝ እኔ ማለት ነው ይሄ ብቻ ሳይሆን የሰው ምድ ያለብኝ እኮ ስልኩን ስጭኝ ሌላ ተለውጥ ካልን ደውልበታለሁ የሱን ቁጥር ልስጥሽ ወይስ የኔን ያንቺን ስጭኝና ከዛ በኋላ ደውልለታለሁ አሁን ብር ይቀመጥልኛል ጁማሬ 18000 ድርሃም እኔ 8 ብር ከዚህ ባንታታ አሁን እስቲሻወር 100 ለምን ይሸጣል ብለው አፋችሁን እየከፈታችሁ 18000 ድርሃም አሁን ለኔ ብሰጪኝ አገላብጥበታለሁ ወዴ ስንት ሄለን ሰምተሻታል ያቺ ሳራ ዳጣ ሽሮና በርበሬ ነው የገዛችበት አላለችም ዋትስአፕ የለውም ይሄ አይሄሉ እንደው ምን ይሻላችኋል እንደው ዘንድ ይቀርታ ዋትስአፕ የለውም ወይኔ እነዚህ ልጆች አይመከሩም ኮሚኒቲ 0630 የምጠቀምበት ነው 08000 ልጅስ ይቺ خلاص የሷ እኮ ያለቀ ጉዳይ እኮ ነው ማሪ ምን የሷ ይኸውልሽ እንዴት እንደሰጠሽ ብሩን ተናገሪ አሳጥረሽ ረጅም ታሪክ ያመጣት እንዳታወሪ እሷ በጣም ነው የምታለቅሰው የሰጣሁት እኔ እሱን አላውቀውም እኔ በመካከላቸው ያክስቷ ላይ ያለቻች ልጅቷና በዛ እሷ ናት የምታውቃት ከዛ ለሰው አወጣልኝ እንዲሰጥልኝ ብዬ አካውንት ስለሌለ ለሷ ላኩልኝ አለች ከዛ የሱን አካውንት ሰጠችኝ ማለት ነው ከዛ የሱን አካውንት ስትሰጠኝ ያኔ እኔ እሱን አላውቀውም እሷ ስለምታውቀው ስለምትግባባው ያ አካውንት የሰጠችኝ ከዛ ያ አካውንት ሰጠኝ 4600 ብር በአንድ ጊዜ 2000 አንድ ጊዜ 1000 ሆኖ 4 ጊዜ ገባለት ማለት ነው 4600 ጠቅላላ ከዛ 1000 ብሩ በጓደኛው ነው የገባው የሰጠችኝ አካውንት ሌላ ነበር ጓደኛው አውጥቶ በእጁ ሰጥቶታል እሱም ደግሞ ሰጥቶኛል በእጅ 1000 ድርሃም ተቀብየዋለሁ አለ 3600 ብሩ በሱ አካውንት ገባለት ከዛ ስጠይቃት እሱ አካውንት የተዘግቷል ነው የሚለው እሷ ደግሞ ጠብቂ ነው የምትለው በመጨረሻ ብሎክ አደረገችኝ እሷም ከዛ እሱም ብሎክ አደረገኝ ከዛ ኢትዮጵያ ከገበያ አሁን 6 ወር ሆኗታል እመለሳለሁ ብላ ነበረ አትመለስም አሁን እሷ እዛ ናት ያለችው ታዲያ
ሳሪ ያቺ እዛ ኢትዮጵያ ያለችው አግብታ አንዱ አጠናግሮ አጎዳደላት። ገባሽ? ታሪኩ ሰፊ ነው። ከቲክታክ ወዳ ነው አሉ የሄደችው። ከዛ የለም 3 ሰዓት ሰጥቼሻለሁ። አውሪ አጠናግሮ ለቃቃት። እዛ ስትሄድ ልትመጣ ነበር ያሰበችው 3000 ምናምን ድርሃም ልትለቃቀም እዛ እሷ አቀማምሷታል። ያኛው ይሄኛው ልጅ ደግሞ መልስላት ስለው አይዲ እሺ አንቺ አይዲሽን ትሰጪኛለሽ ወይ ይሄ ብር ተጠያቂነት ካለው ሲለኝ እኔ እችኛዋ ልጅ በጣም ነው የምወዳት ሳሪ። በቃ ያኔ የኛ ልክ እንደ እናቴ ህይወቴ ምናምን ታውቂያታለሽ እኮ ሳሪ ስሟን ቀይራው ነው ልጁ ጋር እየተነጋገርን እያለ በቃ እሺ ህጋዊ ቦታ መስጠት ከፈለግ ኤምባሲ አንተም እሷም ተምጣና ኤምባሲ ቁጭ ብለን ህጋዊ ቦታ ላይ ገንዘብ አንስጣት አልኩትኝ። በመሀል ዝናብ መጣ። ይሄ ጎርፍ የመጣ ጊዜ ማለት ነው። የዛን ጊዜ ዝናብ መጣ። ልጁ ሎኬሽን ላኪልኝ ብሎ ሎኬሽን ልኬለት ነበረ። ከዛ አይዲሽን ላኪልኝ ሲለኝ አይዲን ልጅ ነው ምልክልህ አልክልህም አልኩትኝ። እሰጣታለሁ አለ። ኤምባሲ ተቀጣጥረው እንደውም ይመችሻል ብዬ አልጠየኩሽም። ከዛ በኋላ ጠፋችብኝ። እንትኗን አካውንቷን የገብርኤል አባቴ ብላ መጣች። በዛ መሀል ዝናቡ እንደዚህ በጣም ነው አሚውዚንግ ሆነው እኔ እየጠበኩ የነበረው ማለት ነው የይሳቅን ስልክ ነበር። በጣም ነው እኮ የሚገርመኝ። ምክንያቱም ሰው እንዴት በዚህ ልክ ሞኝ ይሆናል? ሰው እንዴት በዚህ ልክ የሰራ ማርያምን ሳርዬ ለመሲ ማለት ነው ልንገርሽ፣ ለመሲ ራሱ ማለት ነው አልጽፍላትም። ብዙ ጊዜ ሪከርድ ያደርግ በጣም ስለምፈራ ማለት ነው ተሳቅቄ አልጽፍላትም ሁሉ እስካሁን የጠበቅኩት እኔ ኢሳያው ሀይ ከኤምባሲ ይደወልልሻል ስለተባልኩኝ የምጠብቀው የኤምባሲ ስልክ ነው። አሁን በቃ ዛሬ አሞኝ ወገቤን በጣም አሞኝ መነሳት ሲያቅተኝ ነው አሁን ድጋሚ የመጣሁት እና እየጠበቅኩ የነበረው የኤምባሲ ስልክ ነው። ካርቶኔ ለምንድን ነው ፕሮፋይላቸውን እና ስማቸውን የሚቀይሩት? ምን አውቄ ከዛ ልንገርሽ እንትና ሄዳ እነ ዲጄ ሙለር ጋር ምናምን ሄዳ ከሳ የሌባ ጉልፎች ብሎ አሽሙር መናገር ሲጀምሩ አጠገቤ እንዳትደርሻል እኮ ማስየኔ ያለርኩም እኮ እኔ ማንም ጋር ገባሁ። አንቺን አይደለም ይቅርታ ያልሄደችበት ቤት የለም። ገባሽ? ይቅርታ ያልሄደችበት በተለይ ደግሞ መብረቁ ቤት የሆነ ጊዜ ሚውት አድርጊ እንዳታወሪ። መብረቁ ቤት የሆነ አጀንዳ የማሚ ተነስቷል ነበረ። እሽኮለሌ ማለት ጀመረ። ጥርግ አድርጌ አባረርኳት። ከዛ ማስተርንባት ምን እንደዛ ነው የሚያደርጉት። ከዛ ሄደች ሀቡ ቤት ሄደች። በቃ ያኔ ሀቡ እርጉዝ ነች ችግር የለውም ለአንቺ ብዬ ችግር የለም ማለት ግን ደግሞ ለልጁ ሞከርኩለት። ከዛ ልጁ የተቆረጠ አይቻለው። ኦኬ ቀጥ ወይዘሮ ምስግር ከዛ እንትን አልኳትኝ የሆነ አሁን ለምሳሌ ከኛ ውስጥ ወይ እኔ ወይ አንቺ ወይ ማሚ አንዳችን ስንሰደብ አለ አይደል ከበሮ መቺ መሆን የሚፈልጉ ሰዎች ልክ እንደዛ እንትን አለች። ከዛ ሀቡ ቤት ሄደችና እሷ እኛን ለመጣል ተነሳች። መብረቁ ቤት ገብታ አይደለም ሳሪ ያውልሽ እንትና ቤት ስሚ እንትን አንድ ደግሞ አለች ሂክማ የምትባል ደግሞ ጅቦ ጋር ሄደች። እንደገና ደግሞ ማነው ስሙ ጋር ሄደች። ሂክማ የምትባለው ደግሞ ጅቦ ጋር ሄደች። ሌላ ደግሞ ማጋር ነው እነ ማነው ስሙ ጋር ሄደች። እኔ በጣም ነው የሚገርመኝ ጋይስ ራሳቸው ብር ሰጥተው እኛ ላይ በጣም ይናደዳሉ። በጣም ነው እኛ ላይ የሚናደዱት። እኛ ላይ ለምን ትናደዳላችሁ ውዶች? ሳሪ ብሩን አንዳንዴ እናቲቱ የኔ ወንድም ነው ወይ የሚመስላቸው ሁሉ አልኩኝ። እመቤቴ መሲ ሂክማ የምትባለውማ መብረቁ ያንኛው አሁን ልጅቷ እንደጠፈጠፋት አንቺ እንዴት አወቅሽ? መሲ አንቺ ብር ማስመለስ ነው ስራሽ። መጠፋጠፏ እንዴት አወቅሽ? ስልኳን ሰጠኝ ጠይቂያት ብሎ ከዛ ተደብድባ አየሻት? ኖ ከዛ ደወልኩኝ። ስደውል ስልክ ማን ያነሳል? ደብዳቢው። ኧረ እሺ ከዛስ? አሁን እኔ ደግሞ ጠለቅ ብዬ አጣራሁኝ። ከላስ ከካደች እንኳን ይሄ መረጃ ይሆናል ብዬ ዝም ብዬ መረጃውን ያስኳል። ካርቶኑ ልውሰደው እያለች ነው ዜድ ሰውየው ካርቶኑ ልውሰደው እያለች ስጩ አንድ ሁለት ኦኬ። ከዛ አሁን አንቺ ደበደባት ምናምን ብለሽ አወራሽ? ተደበደበች? አላወራም። ብሩን ካልመለሱ ከላስ ይወራል። ከመለሱ ግን ከላስ ዞሮም አልመለሱም። አውሪው እንጂ ከመጀመሪያ እስከ መጨረሻ ሳሪ ደክሞኛል፣ እርቦኛል። ታይ ማለት
በይ ብር ማርያምን ስሚያቸው ብር ከ100 ብር ወደ 200 ሺህ ብር አደርግልሻለሁ ተብዬ 7000 ብር እመቤቴን የ7000 ድርሃም ጋይስ ሳሪ ሰው እንዴት በዚህ ሁኔታ ሁላችሁም የሆነ ቤት ሼር አደርግላችኋለሁ። የፊራን ፎቶ አድርጎ ልጁ ገብቶ ፊራ በእናትህ እኔ 2 ሚሊዮን ብር ብቻ ነው እሺ ቁጥርሽን ከዛ በኋላ አካውንት ያስቀምጥላት ገስት ላይ የተደረደሩት እንዳለ የመዳም ቅመሞች ናቸው። ብር አበዛለሁ እያላቸው ከዛ አስተበልቶ ይመጣሉ። ሰው እንዴት በዚህ ድረስ እንዴት ጋይስ እንዴት ነው የምትመከሩት? እንዴት ነው የምታስቡት? እንዴት ነው የምታዩት? እንዴት ነው እናንተ የለፋችሁበት ነገር አይቆጫችሁም ወይ? ብራችሁ አያሳዝናችሁም ወይ? እንደኛ እንኳን እግራችሁን ሰቅላችሁ ቂጣችሁን ገልብጣችሁ አትበሉም አትጠጡም። በህይወታችሁ ጥሩ ነገር እንኳን አይታችሁ ማታውቁ ሰው ቤት የምትሰሩ በጣም የምታሳዝኑ ልጆች፣ የዳቦ አምሮት የሚደፋችሁ ልጆች እንዴት በእንደነዚህ አይነት ቆሻሻ ጎረምሶች ትታለላላችሁ? ጋይስ እንዴትስ እንደዚህ ትሆናላችሁ እንዴ? በጣም መንቃት እኮ ይገባችኋል። ይሄ ቴክኖሎጂ እኮ በጣም እየሄደ ነው ያለው። ምንድነው ቲክቶክ ላይ የምትማሩት? ምንድነው የምታዩት ቲክቶክ ላይ? ስድብ፣ ሀሜት፣ ወሬ። የምሬን ነው የምላችሁ። ለምንድን ነው የምትዘረፉት? ለምን እስኪ ከትናንት ወዲያ መሲ ቅድም ራሱ አንዷ መታ ነበር ብርሽን አበዛልሻለሁ ብሎኝ ነው። ባይበዛስ ቢቀርስ እንዴ? ሰው ያለውን ሀቁን ይዞ አይሞትም እንዴ? ባይበዛላችሁስ ቢቀርስ? ማን ነው በዚህ ዓለም ደግሞ በየትኛው ጊዜ ነው እንደዚህ አይነት ነገር የሚሆነው? ኧረ በጣም ነው የሚያስጠሉት። እመቤቴ በተለይ ሴቶቹ እኔ በጣም ነው የምትገርሙኝ፣ በጣም ነው የምታሳዝኑኝ። ማን ነው የሚያበዛላቸው እንዴ? እያወሩ አሁን የእሱን አውሪ መሲ። ኧረ ማሪ አለመማር አይደለም፣ ማርያምን አለመማር አይደለም። ያው ሊሳሪ በአጠቃላይ በጣም እኮ እነዚህ እብዶች ናቸው። ስሚ ሳሪ የሆነ አሁን ለምሳሌ ህጋዊ ነገር ስትነግሪያቸው እናንተ እርስ በራስ ስለሆናችሁ ነው ማለት ነው። እኔ አሁን ትቻለሁ። እኔ እስከ ዛሬ ድረስ የተጣላኋቸውን የደላላ ፕሮግራም ኬክ ቆርሼ ደላላ የሚልክ ኬክ አሰርቼ ብዙ ይቅርታ የምጠይቃቸው ደላሎች አሉ። ለምን እንደሆነ ታውቂያለሽ? ሄደው ራሳቸው ናቸው ብር የሚሰጧቸው ማርያምን። ከዛ ይሄ ነገር ህጋዊ ነው፣ በእንደዚህ ቦታ ኑ፣ ይሄ እንደዚህ ህጋዊ ነው፣ እንደዚህ ናቸው ስትል እናንተ አንድ ኩርፍ ሲሆናችሁ ነው ይሉሻል። ስለዚህ ማንን ነው የምትረጁ? ካላት እርግፍ አድርጌ ትቻለሁ። እኔ አንድ ደላላና አንድ የመዳም ቅመም ቢመጡ ስልክ መሸጥ ነው ስራዬ። ለሁለቱም ከስተመር ናቸው። ስልኩን ደላላው ኬትም ያምጣው ብሩን። እሺ አሁን ታዲያ ዘዴው ምንድነው? የሁለቱ ንገሪኝ እስኪ። የ2000 ሰው ይዘን ቁጭ ብለን ከምንመካከል ያ ማናት የገብርኤል ካላስ ያለቀ ጉዳይ ነው። ልጁን አወራዋለሁኝ በይ። አንደኛ የይቅርታ ግን ቁጥር ያስፈልጋል። ልጁ ስልኩን ሲጮፍ አድርጓል። ሀቢብቲ 18000 ድርሃም እኮ እሷ ስልኩን አታውቅም። ስልኩ እኮ አለ፣ የልጁ ቁጥር ተዘግቷል። ትክክለኛ ስልክ ቁጥር አንድ ሱቅ እኮ ይከፍታል 18000 ድርሃም። ምን አለ መሰልሽ፣ እኔ የሚሳቅም ስናወራው መኪና ገዝቼበታለሁ። መኪና ታውቃል ወይ መንገብገብ 18000 ድርሃም መቼ ነው የሰጠችው? ለማን ስንት ጊዜ ሆነው? ይቅርታ ተፈጥሮ ነው። ከምኑ ጀምሬ ምኑ ልንገርሽ? 18000 ድርሃም ያኔ ቆቡን የጀመርኩት 2024 ላይ ነበር 12ኛው ወር። እሺ እኔ ሰምቻለሁ። ለህዝቡ ለዚህ ስብስብ ላለው ውስጥ ሚስጥሩን ሊያቅ ጉጉት ላለው ህዝብ አስረጁ። እኔም በለድዬ ነው ምን ህዝቡ ቢያቅ ካላስ ተቃጠልን እኮ። ከዚህ በላይ እንቃጠል መሲ። ደግሞ አውርታ ያለውን ነገር እንቃጠል። 2000 ስንት 2024 ላይ ነበረ ቆብ 12ኛው ወር ላይ ማለት ነው። ያን 2025 ይባላል። አሁን እኮ 27 ልንገባ ነው። 27 ገብቶ ልጁ መች ካዳት? አልካደም እኮ ነበር። ይስጣታ ታዲያ አለመመካት ምንድነው? ይስጣታ ካልካደመ ሰኒ ልጁ እኮ ማለት ነው ለስቶሽ ሲላት መኪና ግዛበት ብላ ፈቃድ ሰጥተው እቃ ገዛበት። መኪና ግዛበት አላልኩም መሲ፣ ወላ ዋሽቶ ነው። እኔ ግዛበት አላልኩትም፣ እንችም ብሎም አላለኝም። ግን እኔ ያው ብሩ እዚህ እየታስቀምጧለሁኝ ማለት አካውንትም የለኝም። ኢትዮጵያን በሄድ ይጠፋብኛል ብዬ ነበረ እና ቦታ ልገዛ ነው። ቦታ ገዝቼ
ብሩን እልከዋለሁ አልኩት። ከዛ ችግር የለውም ምንም ችግር የለውም አለኝ ማለት ነው። እና ያስገቡኝም ልጆች በቃ ምንም ችግር የለውም እንደዚህ አይነት ልጅ አይደለም ምናምን ሲሉኝ በቃ ምን ያክል ብትተማመኑበት ነው እንደዚህ አልኳቸው። ምንም ችግር የለውም አሉኝ ማለት ነው። ከዛ በቃ ብሩን በምፈልግ ሰዓት አንድ ሳምንት አንተ ጋር አንዴ ቆይ አንዴ የዛን ቀን ሀቡ ቤትም አምነሻል ተናግረሻል ህዝብ ፊት ማሪ አሁን ይሄ ልጁ ምንድን ነው የሚሰራው መሰለኝ? ልጁ ሲጀመር ደላላ ነው። ደላላ ስልሽ ህጋዊ ደላላ እንኳን አይደለም። አንደኛ ኢጃዛ ሰው ሰብስቦ ነው የሚኖረው። ይሄንን በራሴ ያጣራሁት ነው። ገባሽ? ከዛ በኋላ እዚህ እቁብ ውስጥ ያስገቧትን ልጆች መፈለግ ጀመርኩኝ። እነሱ ጫና የሚያደርጉበት ልጁን የሀገር ልጆች ናቸው ምናምን በቋንቋ